አረ ሁለተኛ ሄኖክ ድንቁ ተገኘ ልበል እንዴ ልጅቷ ቤት ታልከሰከሰ ማሪና ተበላሽ ሰበር ዜና ልበል እንዴ ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ጋር ሁሉ ሰላም ነው ሁሉ መልካም እንዴ ዛሬ ምንድነው የምናየው እንዴ ልጅ ቶፊቅ ራልበዛም እንዴ ምንድነው ትወና ነው ፕራንክ ነው ወይ ደግሞ ምንድነው እየተካሄደ ያለው እንዴ አረ ጋይስ እንዴ ቋንተ ማሪና ላጋባ ነው ምናምን ያልካን ነበር እንዴ ያ ሁሉ ሰርፕራይዝ ያ ሁሉ ያቺ ምታምር መኪና ግን እኮ ስትነዷት አናይም ባይዘውና ነዷት እንጂ ነዷት ምን ሸገር ላይ ነዷት ያቺ ስንት ሚሊዮን ነበር ያወጣችው ስሙ ራሱ እኮ ትንሽ ከበደኝና እንዳ ምንድነው የምናየው አይኔ ነው ቅዠት ነው የራሱ እኮ ቃጀብኝና ቀለበት ታረግላት ምናምን ለዚችኛው አየው እንዴ ምንድነው አረፈጃቸው ነገ ደግሞ ሌላ ሴት ትመጣለች ብዬ ተስፋ አደርጋለሁና ማሪና በቃ ተበላሽ ማሪና የተበልተሻል ወይ የሳዘንሽ በእናትሽ ቤተሰቦቼ ጋር ሊሄድ ብለሽ ወደ ባህር ዳር ስትመለሺ ይሄው እንግዲህ ከሌላኛው ቀለበቱን አደረገና መንቲ ሆነ አሁን እኔ ካንቺ መስማት ነው የፈለኩትና እኔ አይኔ ነው ምንድነው ያልኩት ደግሞ በቃ እንዴ እነንተናን መሰልክ ልጅ ቶፊቅ ማለት ነው እነ ዮናታ አይደንግልጅ እንደዚህ አይነት ነገሮች ይሰራሉ ግን እነሱ ፍቅረኛ አላስተዋወቁምና አንተ ግን ምንድነው ነገሩ እንዴት ነው ነገሩ አልገባኝም እኔ እንዴት ነው ነገሩ እኔ አረተው ግን ሄኖክ ድንቋቱን እንዴ የምሳሳልሽ የምወድሽ እያልክ በቃ ልትፈጅ ነው ሴቱን ምን አስበህ ነው ግን እንደዚህ ልታደርግ ወይ ደግሞ ብዙዎችን ልታማልል ይቻልከው ማለት ነው ጓደኛው አንቺዬ ደግሞ ማለት ነው እርግጠኛ ነኝ ታውቂያታለሽና ምን አስበሽ ነው ከሱ ጋር ቀለበት ላርግልሽ እንኳን ሲልሽ አልስማማማትም እንዴ አረ ስሪ ጂ+ አሳየሽ እንዴ አንቺምና ምናልባት እንደ የተንቢ አይነት ባል ያው ጂ+ ምናምን ካሳየሽ ሜቢ ያው ምን አገባኝ ፍቅረኛ አይኑሮም ጓደኛዬም ትሁን አትሁን ብለሽ የተቀበልሽ ነው የሚመስለው አረ ሴቶች ባካችሁ ተረጋጉ ባካችሁ ቲክቶክ ሰፈር ስንሄድ እንዶ ሁሉ እንዴት ምን አይነት ነገር እንደምናይ ግራ ነው ይገባን 8ኛው ሺህ ነው እንዴ ያረ እኔ አሁን ኡልል ነው ቤተሰብ ጋይስ ግን እናንተ ምን ተሰማችሁ ማለት እንደዚህ ከእንትና ከማሪና ጋር ፕራንክ አይደለም ወይ ደግሞ ሪሊ ነገር ነው ያወሩ ነው አሁን ግን እዚህ ጋር ደግሞ ስታዩ ሆነ ነገር አልጠረጠራችሁም ፕራንክ መሆኑን ከማሪና ጋር ያላቸው ነገር ይመስላል ማለት ነውና ስለዚህ የምንሰማው ወይኔ ደሞ አይታችሁታል እንዴ ትራሱን ምን አይነት እኔ ልጅ ቶፊቃው ምን ልበልክኝ አሁን በቃ እኔ ሰው ተሳድቤ አላቅም ተናግሬ አላቅም በቃ የሆነ ዝም ብዬ ሳይክ ማለት ነው እንትን ነው የምትመስለኝ ምንድነው ይሄ የሆነ ነገር ልል ነበር ግን አልወድም መሳደብ አልወድማ ጠብቃችሁ ነበር አይደል እንድሰድበው ጋይስ ግን ባካችሁ ይሄን ቪዲዮ ባካችሁ ለልጅ ቶፊቅ ሼር አድርጉልኝ ምን እንዴት እየሆንክ ነው ጭራሽ ደግሞ ትራስ መሳም ጀመርክ ወዴት ነው የምንሄደው እና ባካችሁ ሼር አድርጉት ይሄን ቪዲዮ ለልጅ ቶፊቅ ሼር አድርጉት
እኔ በጣም ነው የገረመኝ። ስለዚህ ሴቶች ደግሞ ምንድነው በቃ G+ ካላችሁ ሮጣችሁ የምትሄዱት ሚስት ካለው ይቀርባችሁ ዞሮ ትካፈሉታላችሁ ያ G+ የሆነው ቤትም ይሁን መኪና ለሁለተኛ ሚስት መሆናችሁ ምን ዋጋ አለው? ስለዚህ ይቀርባችሁ። ግን ብቻው ከሆነ G+ አይደለም ኖሮ ችግር የለም። ግን ሚስት ካለው ፍቅረኛ ካለው አንቺ የማን ተደራቢ ነሽ? የፈለገ ፌመስ ይሁን አሁን ቶፊቅ ፌመስ ሮማንሲ ነው የሚባለው ሮማንሲ እንደምላችሁ ያላቅም ተገርም ያለው። ሁለተኛ ሄኖክ ድንቁ ተገኝቷል በዩቲዩብ ሰፈር ሴቶችን እያማለለ እየወሰደ ይገኛል። ልጅ ቶፊቅ ብዙ ነገሮች እኔ ወዴት እያመሩ እንደሆነ አላቅም። በፊት እንደዚህ አልነበርክም። አይኔ እየተበላሽ አይኔ ወይኔ ለማንኛውም ድልት ምችት ይበላችሁ። አምናችሁና ፈልጋችሁ ፈቅዳችሁ እስከሰራችሁ ድረስ ያ መብታችሁ ነው። ማንንም ምን ያሁን አቆም ብለህ ልታቆም አይደለምና ለማንኛውም ይመቻችሁ ጋይስ። እንግዲህ የተሰማኝ ነገር ያው ማሪና ያው መለያየቱ አይቀርም ብዬ ስላሰብኩኝ እና ደግሞ ከማሪና ጋርም ፕራንክ ነው ብዬም ስላሰብኩኝ ላወራ መጣው ማለት ነው። ቤተሰብ እንግዲህ ከተመቻችሁ ቪዲዮ ያው ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉና ተቀላቀሉ እላለሁ ማለት ነው። በአዲስ ቪዲዮ እስከመጣ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ጊዜ